ሴትዮ አልደረስኩበትም አልኩሽ እኮ ዝም እያልኩሽ ነው። ስርዓት ይዛዋል ራሴ ስነ ስርዓት ለምንድን ነው እኔ ስርዓት የሚይዘው? ባልዋልኩበት ዋላችሁኝ እኮ ከዚህ በላይ ስርዓት ይዤ እንዳወራሽ ነው እንደፈለግሽ። እኔ እናት ባላደረኩት ነገር መጣሽ እኮ ሁልጊዜ ባልዋልኩበት ነው ሁሌ ያዋላችሁኝ መጣሽ። ከዛ ስናገርሽ አትናገሪኝ ግን እኔን አያርገኝ። አሁን እደርስባችኋለሁ። ምስቅልቅል ነው ማረገው። ህይወታችሁ እንተያያለን። እያስፈራራህ ነው። እግዚአብሔርን እያስፈራራሽ አይደለም፣ እንተያያለን። እንደደረሳችሁብኝ እስከ ጥግ ድረስ ደርስባችሁ። ልጅ በሰላም መለየት ይቻላል። በሰላም ተለያየሽ እኮ እኔ እናት መተሽ እየበጠበጥሽኝ ያለሽው አንቺ ነሽ። ወንድሜ እንዲነካ ስለማልፈልግ ነው። እኔ አልነካሁትም። አትሰሚኝም እንዴ? አልነካሁትም። አጠገቡ አልደረስኩም። እንደዛ አድርገኸው አጠገቡ አልደረስኩም ትላለህ? ምን አይነት ድፍረት ነው? ተይውሽ፣ ድፍረቴ እናሳይሻለሁ። ተይው። ኧረ በስመ አብ! ምን አይነት ድፍረት እንዴት እንደሆነ ልኩን አለፈ። ውጪ ቶሎ አልወጣም። ኮተትሽን ይዘሽ ውጪ። ስርዓት ይኑር። እሺ ውጪልኝ። ስርዓት ይኑር። ምንም ለአንቺ የምታገዘሽ ምንም ነገር የለም። ውጪ። ስነ ስርዓት ይኑር። ሃይሚ ውጪ። እኔ አሳይሻለሁ ማደርገው። እንተያያለን። ውጪ። ምን ልታደርግ ነው? ውጪልኝ። ምን ልታደርግ ነው? ውጪልኝ። እኔ መታወት አይደለ? አንቺ ነኝ እድሜ ልክሽ አታምኚኝም አይደለ? እንተያያለን። ውጪልኝ። ደረስክበት አልሽኝ አይደለ? እኔ ያናል ማጂብ ነኝ እንዴ? የኔ እናት ምንም ቢሆን እኮ ወንድምሽ ነው፣ ጓደኛዬ ነው። ገብቶሻል? የፈለገ አፍ ልካፈተው ምናምን ይችላል። እንደዚህ አይነት የደደብ ስራ ግን አልሰራም። ማንንም ያቀኛል። ማን አደረገው? ስራ ራሱን ጠይቅ። ወንድምሽን ጠይቁት እኮ ብሩክ ነው አለሽ አይደል? ድንገት ቤት ስገባ እንደዛ ሆኖ አገኘሁት። በቃ እኔ ማረገው ነው አውቃለሁ። እኔ ነው እንዳንቺ በመጫጫውና ሰው ባላረገው ነገር አሁን ደግሞ ልትገለው ነው። እሱን የቀረህ እንግዲህ ግን መጀመሪያ እኔን መግደል አለብህ። ገባህ አይደለ? እንደጀመርከው ከኔ ጋር ጉዳይህን ጨርስ እንጂ ዛሬ በኋላ ሁሉም ነገር አብቅቷል። የኔ ነው በቃ ምንም አልፈልግም ከአንቺ እኔ ማንም ካሜራ ይዘሽ ነው የመጣሽው። ይመችሽ። ምንም አይነት ትዝታ ነው ላይ እንዲቀር አልፈልግም። በቃ እንዳትቀየሙ፣ እንዳትታዘቡኝ። ከፈለጋችሁ ታዘቡኝ እንደፈለገ